እንዴት ናችሁልኝ ቤተሰቦቼ? ሰላም ናችሁ ልበልና ልጀምር። የዩቲዩብ ቤተሰቦቼ ምንድነው ሰብስክራይብ ያድርጋችኋል? ሰብስክራይብ አድርጉት እንጂ ሰብስክራይቧን ጫና አድርጉት። ዩቲዩባችን በድምቀት እየደመቀ እየሄደ ይገኛል። እስቲ ዛሬ ማንሳት ስላለብን አንዳንድ ሀሳቦች እግር ኳስ ትንታኔዎችን በደንብ ማቅረብ ስላለብን ይዘን መጥተንላችኋል። እናንተም ኮፒ ሊንክ እያደረጋችሁ መቀጠላችሁ ታዲያ እንዳይረሳ። ሼር አድርጉት በደንብ አድርጋችሁ። በጣም ሁለት ሌጀንዶች አሉ፣ ሊዮኔል ሜሲና ክርስቲያኖ ሮናልዶ። ሁለቱም ምንም የሚዋጣላቸው ሌጀንዶች ናቸው። ምንም ክርክር የለውም። በእርግጥ ሁለቱም በኩል ሌቭል ላይ ግን ሊቀመጡ አይችሉም። አሁን ባለው ሁኔታዎች እኩል ሌቭል ላይ ልናስቀምጣቸው አንችልም። ምናልባት ሊዮኔል አንድሪያስ ሜሲ ከደገመው በተለይ ደግሞ ሌላ ከፍታ ይሆናል። ክርስቲያኖ ካሳካው ምናልባት የመመጣጠን ደረጃቸው በትንሽ መልኩ የተሻለ ሊሆን ይችላል። የ8 ጊዜና የ5 ጊዜ ባላንዶር አሸናፊዎቹ ሊዮኔል አንድሪያስ ሜሲ እና 5 ጊዜ ያሸነፈው ክርስቲያኖ ሮናልዶ፣ 8 ጊዜ ያሸነፈው ሊዮኔል አንድሪያስ ሜሲ። እዚህ ጋር ልናነሳቸው የሚገቡት ሁለት ሀሳቦች አሉ። ሊዮኔል ሜሲ ሁለት ነገሮችን ተሸክሞ እየሄደ ነው ያለው። አንደኛ በሀገሩ ስንሄድ አርጀንቲና ተሸክሞ ይሄዳል። በሀገሩ ስንሄድ ማለት ነው። በክለብ መንገድ ደግሞ ስንሄድ ኢንተር ሚያሚ፣ ባርሴሎናን ተሸክሞ ሄዷል። በተለይ በፈረንሳይ ሊግም እኮ ዋንጫዎችን አሳክቷል። በእርግጥ ፈረንሳይ ሊግ የተለመደ ነው። እሺ ሪያል ማድሪድ ክርስቲያኖ ከወጣ በኋላ የአውሮፓ ቻምፒዮንስ ሊግን አሳክቷል አላሳካም? ውጤታማ ነው አይደለም ነው። ባርሴሎናስ የላማሲያውን ፈርጥ ሊዮኔል አንድሪያስ ሜሲን ካጣ በኋላ በአውሮፓ ቻምፒዮንስ ሊግ ያለው ግስጋሴ እጅጉን በጣም ደካማ ነበር። ደካማ የምንለው ባርሴሎና አሁን በትንሽ እየመጣ ነው። የሃንሲ ፊሊኩ ባርሴሎና ጥሩ ይዞልን እየመጣ እንደሆነ እያየን የምንገኘው። ምናልባት በጊዜ ሂደት የተሻለ ነገሮችን ይዞ ይመጣል ብዬ አስባለሁ። የላማሲያ ፈርጡ ሃንሲ ፊሊክ በላማሲያ ፈርጡ በነ ላሚን ያማል፣ በነ ፔድሪ፣ በነ ጋቪ የተሻሉ ነገሮችን እናያለን ብዬ አስባለሁ። ጥሩ ዝውውሮች በእርግጥ እስካሁን ባርሴሎና ያደርጋል ብዬ አስባለሁ። እንደነ አንቶኒ ጎርደንን ማስፈረሙ በዚህ ሁኔታ